انت شارو ዝም ብለህ አንተ እንደዚህ ላዩህ በቃ እኔ ብቻ ነኝ ወራሽ እያለ ያው ይቆፍራል። መሬቱን በይታይ እየቆፈረልህ ነው። ማነው? ያው ጠንከኛው ያው ወንድምህ ነው እንጂ ወራሽ እሱ ብቻ ሆነ እኮ። እኛማ በቃ ምን በልተው ይደሩ ተብሎ እንደታሰበ እንጂ አልተወለድክም እንደ ማለት ነው። መሬቱ ዝም ብለሽ በቃ አይነካም እንጂ ይሆነ አይነካም እየቆፈረ አይደለ አይነካም እንጂ ዝም ብለሽ እያልክ አይደለ እንትን ያልካቸው ይሆነሽ አንቺ አንተ ለምንድን ነው እቺ ሴት ጎማ እውነቷን ነው ምንድን ነው? ምን እያደረክ ነው ደግሞ? እንደው ትንሽ ፍራት ልሞይ። ኧረ እንደው ማታፍሩ እናንተ እንደው ወሬ ነቅራ ደግሞ እዚህ የነበረው ነገር ሀውዲያ ላይ ያደረሳችሁት እንደው ግን ይሻላል ብለህ ነው? ምን ዝም ብለህ የሚስትህን ምክር እየሰማህ እዚህ አሳልፈህ ሰደድከው አይደለ? እኔ አልተወለድኩም ማለት ነው። አንተ ስትጎይ እኔ አልተወለድኩም ማለት ነው። ፈለክ መክሰት ትችላለህ። ዝም ብለህ አገር ለአገር ማለት እናት አባቴን እኮ ጠጉሬ ነው እዚህ የተሰጠሁት። እኔ አልተወለድኩም። እኔ ምን ትጠጉራለህ? ዝም ብለህ አገር ለአገር እየሄድክ ዝም ብለህ ምን ትላለህ? እንገናኛለን። እሺ ያማ የሚፈርድ ይፈርደና ነው። መክሰት ትችላለህ። ረገጠራማ ለፈራ ይሆናል። ችግር የለም። ጠጉሬ ቀብሬ ነው። እኔም ጠጉሬ ያለው ብቻ አንተ ጠጉሬ ነው። ወሬ እንታመጣለን። እንግዲህ ከስሽ አሩን ነው የማበላው። ደርሻት አግርማ ደረስተደ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ለአንድ ጉዳይ መጥቼ ነበርና እንደው አንድ ጠንከኛ ወንድሜ ያው የእናቴም የአባቴም ልጅ ነውና እኔ እርሻዬን ዝም ብሎ የተሰጠሁትን ጀጉስ አረሰ። እንዴት በምን ምክንያት ነው የሚያርሰው? ጠጉር ያለ ነው የሚለው። እኔም በሰው ሀገር እየሸቀልኩ ብር እየላኩ ጠጉር ያለው ግን እሱ ዝም ብሎ በመብቱ አረሰው። ማን ይባላል ስሙ? እንግዲህ ስሙ በለጠ ነው የሚባለው። በለጠ? አዎ። እሺ አሁን ይቀርብልሃል አይደል? አዎ ይቀርባ ነው። ወዶን በትእዛዝ እንትን ይላል። መጥሪያ ይወጣልሃል። እሺ እንዲቀርብ አዘናል። እሺ እሺ አመሰግናለሁ። እሺ ሰኔ ቀጠሮው ደርሷል። እንደ ያው ጠንከኛ ወንድሜ ቢመጣ ጤና ይስጥልህ። እግዚአብሔር ይመስገን። ጤና ይስጥልኝ። እግዚአብሔር ይመስገን። ናችሁ ዛሬ ነው መጥቷን? አዎ ቀርቦልሃል አይደለ? አዎ ቀርቧል። እየመጣ ነው። ጤና ይስጥልኝ። እግዚአብሔር ይመስገን። ምንድን ነው ጉዳያችሁ? ያው እንግዲህ ባለፈው አሳውቄ ነበርና ያው ቀን ቀጠሮ ተሰጥቶና ለዛሬ እንድንመጣ አዘውናል። ስለዚህ እንግዲህ እርሻዬን ያው እንግዲህ የእናት አባቴን እርሻ የተሰጠሁትን ያው ጎድጓዴት የምትባል መሬት አለኝና ያችን ቀምቶኝ ነው እንግዲህ ሰው እንዲፈርዱልኝ ነው የቆምኩት። እሺ ተከሳሽ ምን ትላለህ? እንግዲያውስ እኔ አንዲት ምናት ነገር አለ። አንድ ሙግት አለ። እሺ ምንድን ናት? ሙግቴ ምንድን ነው? እኔ ሌላ ማለት የፈረስ ጭራውን ቁጥሩን ቆጥሮ ይንገረኝ ያለውን መሬት ሰጠዋል። በቃ እሺ በቃ ይሄ ነው። ሌላ ሀሳብ የለኝም። እሺ ከሳሽ በዚህ ትስማማለህ? ስማማበታለሁ። ችግር የለም። እሺ ቃለ ጉባኤ ያዙልን። የፈራረም ኋላ እንትን እንዳይል እስማማበታለሁ። እሺ እስማማለሁ ብሏል። ቀኑን ጥር 25 ከጧቱ 3 ሰዓት ተርቼበታለሁ ወይ ታውቆት ይህን መላ አልፈጠርኩ። ያቺ ሴራ ሚስቷ አለኝ እሱ ተደምሮ ምን እችላቸው ነበር? ይሄ መላ ነው። ሰርቼለታለሁ። አውቀው እንግዲህ ማን ችሏቸው? በሙግትማ እንግዲህ ማን ችሏቸው? እንደው ሲያቅለበልበኝ በክርክር እኮ ቢሆን ደንቆሮ ነው አቸንፈው ቆየ። እንደው ዝም ብዬ አሁን ጥልቅ ያልኩት መከረልኝ እንዲሁ ነው። እንደው ዝም ብዬ ነው ወሌ የገባሁት። ወይ እንደ ዛሬ ሆኜ ተሸጉጃለሁ። ሙግት ማቸንፈው አልቆይ ይላል። ቆይ
እንዴት ዋልክ? ተይው ተሸጉጃለሁ። እንዴት ግባ ወደ ቤት። ኧረ ምኑን እገባለሁ? ምን ሆነህ ነው? ተይኝማ ተሸጉጃለሁ ሳላስበው። አሁን እኮ መንገድ ስመጣ ነው ትዝ ያለኝ። ምን ይለኛል መሰለሽ? እንደውም አንደ መከረው እንጃ የፈረሱን ጭራ ቆጥረህ ቁጥሩን ቆጥረህናና ንገረኝ እርሻውን እለቅልሃለሁ ብሎ ካልገባኝ ለሆነ ተሸጉጄ ቀላሉን ነገር ነው። አንተ ለሱ መልስ እኔ ላጣለት ነው። ቀላል ከባድ ነው እንጂ ምንድን ነው ቀላል ነው? ቀላል ነው፣ ችግር የለም እንዳትችል። ኧረ ና ግባ፣ ዝም ብለህ እንጀራ በላ። እኔ አለሁ። አልበላም። ፊት ንገረኝ እስኪ ምንድን ነው? አልበላም እነግርሃለሁ። ና ብላ፣ በረድ በልና ዝም ብለህ ቀጠሮ ሲደርስ አንተ ስትረታ ታየው የለ። ቀጠሮ ደረሰ አይደል? ይሄን መላ መስሎት ነው። አያመልጥም። አጎል ችግር የለውም። ና ግባ ቤት። አልበላም። ምንድን ነው እስኪ ንገረኝ። ዋቀል እኮ ነው አንተ። ይሄ ምንድን ነው ቀላሉ? እስኪ ምን ትላለህ መሰለኝ? እኔ ግን ቀጠሮ ሲደርስ ብነግርህ ደስ ይለኛል። አንተ ቸኮልክ ግን የለም አልነገርሽኝ። እህል የሚባል አልቀምስም። አንዱ ቀላል ነገር እኮ ነው። እኮ ቀላል ነው። ምን ታደርጋለህ መሰለህ? አሁን ቀጠሮ ሲደርስ ለሰው እንዳትናገር ዝም ትልና ማለት ነው። ቀጠሮ የደረሰ ጊዜ ትሄድና ከዳኛው ፊት ስትቆም ማለት ነው ምን ትለዋለህ መሰለህ? ከዳኛው ፊት ትቀርባለህ። እሱ አንድ በቅሎ ጭራ ቆጥሮ ይድረስብኝ አይደል ያለው? አንተ ደግሞ እንደዛ ነው እና ራስይ እና ግባ ዝም ብለህ እንደ አንቺን እኮ ባላገባ ተናግጄ አጓሳኝ። ኧረ ግን እኔም እኮ እየነገርኩህ ነው። ግን ተደክማለህ እንጂ ቀላሉን ነገር እኮ ነው። እስኪ ለሄዲያ ቀጠሮ ደረሰ ማለት ነው። እርሻዬን እረከበዋለሁ እንጂ ይዝር ዝም ብሎ አገር ለአገር እያለ ዝም መሬት ይገኛል መሰለው እንጂ እንደው በጠዋት ገድ ብለሽኛል። ይቅር በይኝ። አይዞህ አይዞህ ይቀናሃል። አይዞህ እንግዲህ በቀጠሯችን መተና ቀጠሮ አክብረን በላችሁ መጣ ነው። ሰላም ነው። መጣችሁ አይደል? ሁላችሁም ቀርባችኋል አይደል? አዎ ቀርበናል ነው። እንደ የፈረሱ ጭራ ቆጥራችሁ ከመጣ እርሻዬን አስረክባለሁ። ጉድጓዲትም ብሎ ነው ቃል የገባው። ቆጥሬ መጥቻለሁ። ቆጥራ ፈታ? አዎ ቆጥሬ መጣ። ያው ይሁን ያቀርብልኝ። ተከበሩ ያቀርብልህ? አዎ በተነጋገርነው መሰረት እንግዲህ ቆጥሬ ያለው ቆጥሬ አንድ ቁና ጤፍ መልሱን ሆኖ አግኝቼዋለሁ። የፈረሱን ጭራ አንድ ቁና ጤፍ ሆኖ አግኝቼዋለሁ። ኧረ እግዚኦ! ኧረ እግዚኦ! ኧረ እግዚኦ! እንጂ ተቀብለዋል። እግዚኦ እኮ እኔ እንደው ብልጥ ሆንኩ ብዬ ቆይ እጅሪት እሷ ናት እንጂ ይሄን አይፈለስፈውም። ይሄን አያደርገውም እሱ ልብ ኑሮት ፈርምና አስረክብ። ከተዋደድክ መፈረም ነው ያለብህ። ተረታን በቃ አመሰግናለሁ። ክብሩ ፍርድ ቤት አመሰግናለሁ። እሺ ወይኔ እንደፈራሁት እንደው ወይኔ እንደው ምን ነው እንደው ብሩም አውጫለሁ ዋጋ አለው። እንደው አሁን እንደው ምን እንደው ምን ዳርግ ታርጨበታለህ። ይደንቆሮ ይችል እንደው እሱ ሊራታኝ ረታኝ ቢሆን እስካሁን ገመድ በይታይ ሲል ብዬ ወይ ገደል እገባለሁ። አውራሽ ገቢ እንደ ነው ላካ ታንቶ ይመጣው ነግሬህ የለም ያን ደንቆሮ እንደ ነው ይደንቆሮ ነው ለያጀለ ቆይቶ እኔ ልብላው ብቻዬን ለፈሪ ብላ እንደው ተወልዶ አልተወለድኩም ይላል።
እንግዲህ ያችን ነገ እንግዲህ ስራ አልፈታሽም። ግን አንቺ ሌላ ወሬ ሰምቻለሁ። የሰው ነገር አትስማ ሰምቻለሁ። እየተገናኘ ችግር የለውም። እንደው ወጉ ነው። ጉርጓድ ትናንት ተሽልኛ ነው። ችግር የለም ቢሆንም እንደው